ሰላም ጤና ይስጥልን ውድ የቻናሌ ቤተሰቦች እንደምን አላችሁ? ዛሬ የወይፈኖቹ ጸብና እንቁራሪቶቹ የሚል ቆንጆ ተረት አጭር የሆነች በትዕግስት እንድታዳምጡ እየጠየቅኩ አቀርብላችኋለሁ። ሁለት ጠብደል የሆኑ ወይፈኖች በአንድ በኩል ረግረግ በሆነ የግጦሽ መስክ ላይ እሳት ለብሰው እሳት ጎርሰው ይደባደባሉ፣ ይዋጋሉ። ይህን የተመለከተ አንድ በእድሜ የገፋ ሽማግሌ እንቁራሪት በፍርሃት መንቀጥቀጥ ጀመረ። አንድ ወጣት እንቁራሪት በሽማግሌው እንቁራሪት ሁኔታ ተደንቆ እርሶ ለምንድን ነው የሚፈሩት አላቸው። ሽማግሌው እንቁራሪት አትመለከትም እንዴ? ተሸናፊው ወይፈን እኮ በእኛ በኩል ነው ያለው። ያን መልካም የግጦሽ መሬት እና መስክ ትቶ ወደዚህ ወደ ረግረጉ ሊወድቅ ነው። ይህ ማለት ደግሞ ሁላችንም እዚህ ጭቃ ውስጥ ተረጋግጠን መሞታችን ነው ማለት ነው። ሽማግሌው እንቁራሪት ይህን ተናግረው ዞር ሲሉ የተሸነፈው ወይፈን ወደ ረግረጉ ተንሸራተተና በትልልቅ ኮቴዎቹ ረጋግጦ እንቁራሪቶቹን ለሞት አበቃቸው ይባላል። ልጆች አስቀድመን ባወቅናቸው ችግሮች ውስጥ መፍትሄ ሳናመጣ መቆየት ለአደጋ እንደሚያዳርገን ከዚህ ተረት ተምራችኋል አይደል? መልካም፣ ሌላ ጊዜ ደግሞ በቆንጆ ተረት እመለሳለሁ።